ራሴን ይወጀምር ያለው ናቲ የራስ ነገር ስትል የነበረው ማስመሰል ነበር ያስፈልጋል አትወዳትም ወይ አይደል በተጁማ አይደለም እሱ ይንገር ሆኖ ካልወደዳት ምናምን ነገር በስሜት ምንም ነገር መናገር አልፈልግም በቃ የራስህ መጀመር አለበት እንደዛ ከሆነ አሁን ጀምር ያለው ያስመሰለ ነበር እስካሁን ድረስ ስለዚህ ከዚህ በኋላ እኔ ከሱ ጋር ምንም በመቀጠለው መጀመሪያው አይነት ቤት አይኖርም እሺ ላንቺ ያዝልግልሽ እኔ ናቲ ደስተኛ ነኝ ከሷ በላይ የምትንከባከበኝ ሴት አንተ ደስተኛ ብትሆን ኖሮ እኛም እዚህ ባልተገኘን ነበር አይ ደስተኛ ነኝ ናቲ አልገባችሁ ደስተኛ እንደሆንኩ ይታወቃል ለሷ ደስተኛ አመሰግናለሁ ለሁሉም ነገር ጎዳና ሰላም ውድ ቤተሰቦች ሰላም ነው ወይ አለን ደህና ናችሁ እኔና አንቺ ያደረግነው ሰላም ውድ ቤተሰቦች እንዴት ናችሁ ሰላም ነው እኛ እንግዲህ በጣም ደህና ነን ዛሬ ሌላ ቤት ተገኝተናል ዳጊ ቤት ተገኝተናል ወንድማችን ቤት ተገኝተናል አዎ ሰሞኑን እያያችሁ ነበረ ከኛ ጋር አሪፍ ጊዜ እያሳለፍን ነው ዳጊ ወንድማችን አዎ አሪፍ ጊዜ እያሳለፍን ነው ቤተሰብ ያው እሱ ጋር ደግሞ ያለውን ነገር አይታችኋል ያው መቆጣት ስላለብን መተናል መቀጣት አለበት ያለበት ሁኔታ በራሱ ምናምን ነገር አሪፍ ሁኔታ ላይ እንዳልሆነ ምናምን ነገር ተረድተናልና ምን እንደሆነ በቻልነው አቅም ለማግባባት ልንሞክር አስበናል እኛ ለራሳችን ሳንግባባ ሰው ልናግባባ ተግባብተናል አይደለም እኔ ለመጀመሪያ ጊዜ ነው አስታራቂ ሆኜ ምናምን ነገር ስመጣ ሲሪየስሊ ግን ያው ልጅ የያዘው ነገር ሆኖ ነው እንጂ ብቻ ዩቲዩብ ላይ ምናምን ነገርም እንደ ወትሮ እየሰራ እየመጣ አይደለም የሆነ ባለፈው የሆነ በተፈጠረ ነገር በሱ በኩል የሆነ ደብሮታል መሰለኝና እንደዛ መሆን የለበትም ሰላም ከተፈጠረ በኋላ እንግዲህ የሚሆነው ነገር ነው ለመናገር እንደህት እንደመጀመሪያ ቀለበት ሲያስር በጣም አናዶኛል ቅጥቅጥ ባረገው ደስ ይለኛል ግን ያው ደግሞ ምን ይደረጋል እድሜውም አሁን 18 ሞልቷል ለዛም ደግሞ አሁን ደግሞ የወንድ ልጅ እድሜ በዚህ 18 ሳይ 28 ላይ ነው ቀለበት ማሰር ያለው እኔ ራሱ 28ን እየጠበቅኩኝ ነው እና ቤተሰብ ሁለቱንም ጠርተናቸዋል ጓደኛውንም የሆነ ጓደኛው ይዞት እንዲመጣ ለሷም ደውለን ልናወራሽ እንፈልጋለን ብለናቸዋል እና ያለውን ነገር ያው እንደ ታላቅ ሄሉ ነች አሁን ታላቅና እንተም ታላቅ አይደለ እንዴ እኛ እንደ ታላቅ ልናናግራቸው አስበናል ያለውን ነገር አብራችሁ የምታዩት ይሆናል ሄሉ የቀረሽ ነገር አለ እና የሚሆነውን እስቲ እናያለን አንድ ላይ ሆነን እና ያው ትንሽ ማስተካከል ያለበት ነገርም አለ መቆጣት ያለብንም ነገር አለ ብዙ ጊዜ ባይዜ ኖርማል ነገር ሊሆን ይችላል ከሚዲያ በስተጀርባ ያለ ሰው ሲያደርገው ምናምን ኖርማል ግን የሆነ የወጣ ነገር ሲሆን ሰውም ብዙ አስተያየት ይሰጣል ምናምን ነገር ያ ፓርት ነው ሰው በህይወት ጎዳና ሁላችንም መውደቅ መነሳት መሳሳት ማስተካከል ምናምን ነው ሰው እየኖረ ነው የሚማረው እሱም ያጠፋው ነገር ካለ ነገ ይገባዋል በራሱ እና ያስተካክሏል ብዬ አስባለሁ ዳጊ ደግሞ ጥሩ ልጅ ነው የሚማር ልጅ ነው ጎበዝ ልጅ ነው እንደውም በልጅነቱ እንደዚህ እኔ ማደንቀው ወንድሜ ነው በጣም ብቻ አያስቸግረንም ብለን እናስባለን ጠርተነዋል እናወራቸዋለን አንድ ላይ ሄሉ ቦታ ይዘን እየደረሱ ስለሆነ ያለውን ነገር የምናሳያችሁ ይሆናል ተከታተሉ እና ቤተሰቦቻችን ቦታ ቀይረናል እሷ ትንሽ ለሷ ቀረብ ለማለት ሞክረናል እና ቤተሰብ እሷን እየጠበቅን ነው እሷ ባለችን ቦታ ሆነን ማለት ነው ለፋን ግን አናት ነዳጊም መጥተዋል ወደዚህ ቦታ እንዲቀይሩ ነገርናል ያ እና ነግረናል እነሱም ወደዚህ ነው የሚመጡት ለማንኛውም ግን እስቲ ሲመጡ ያለውን ነገር እናያለን እዚሁ ያሰብነው መጀመሪያ ሆቴል ጠርተን ልጆች አይደሉ ጋብዘናቸው አባብለን እናስማማቸው ነበረ እዛ አልተመቻትም እሷም እነሱም እና እዚህ ለነሱ ሰፈር ቀረብ ብለናል እዚህ ጋር እሷም አሁን እንደምትመጣ ምናምን ነገር ብላናለች እሷ ስትመጣ
ያለውን ነገር አብረን የምናሳያችሁ ይሆናል ቤተሰብ እና ደርሳለች እሷ ተፈሰረ እንዴት ነሽ? ሰላም ነው? ደህና ነሽ? ሰላም ነው። ታውቂያለሽ? በሷ ቃል እንዴት ነሽ? ሰላም ነው? አለን እግዚአብሔር ይመስገን አለን። አክብረሽን ስለመጣሽ በጣም እናመሰግናለን። እኔም ያው ስለገኘኋችሁ ያው ሰፈር ድረስ አለፋሽን እንጂ ችግር የለውም። ዋናው ናቲ ዋናው መምጣትሽ ነው። ስለመጣሽ በጣም ደስ ብሎናል። አክብረሽ ስለመጣሽ እንግዲህ በወንድማችን በዳጊ ዙሪያና በአንቺ ዙሪያ ባለው ነገር ሰሞኑን የሱንም ሁኔታ ቤት እያየነው ነው። ሰሞኑን አንድ ላይ ነን እና በዛ ዙሪያ ነገሮችን እንድናወራ ስለፈለግን ነው። የተፈጠረውን ነገር እንግዲህ ህዝቡም አይቷል። አንቺ የምታውቂው ነገር ነውና አንቺ ከሄድሽ በኋላ ሚዲያ ላይ ተለቆ ሰው ብዙ ሰው አይቶታልና አሁን አንቺ ልክ ነሽ፣ እሱ ልክ ነው፣ እንደዚህ መሆን አለበት ምናምን ልንል አይደለም። እኛ እንደ ቤተሰብ ላይክ እሱ የአጥፋም ትክክል ይሁንም የሚወቅሰው ቤተሰቡ ነው። እሷ ምንም ታላቅ እህቱ ብትሆንም ግን ከሁሉም በላይ ግን እናንተ ገና ልጆች ናችሁ፣ ወጣት ልጆች ናችሁ። አውርታችሁ ነገሩን ምን መሆን እንዳለበት ሀሳብን በሀሳብ ማስጣል የሚችሉ አይነት ሁኔታ ላይ ነው ያሏችሁ እና እሱም ያለበት ሁኔታ ጥሩ አይደለም። ዩቲዩብ ላይም እያየነው አይደለም፣ ሚዲያ ላይም እየመጣ አይደለም። ያው ምክንያቱን ለመረዳት እንደሞከር ነው ከአንቺ ጋር በተፈጠረው ነገር በጣም ልቡ ተሰብሯል። የሆነ ብቻ አላ ሞራሉ ምናምን ነገር ወድቋል እና በመጀመሪያ እኔም ብዙ ስለ ነገሩ አላወቅኩም። ከኋላ ነው እንደውም ቪዲዮ ከተለቀቀ ከኋላ ነው እኔም ያየሁት እና ምን እንደተፈጠረ በአንቺ በኩል ያለውን ነገር ብትነግሪኝ ደስ ይለናል። ያው እንግዲህ የተፈጠረውን ነገር ነግሮሻል ብዬ አስባለሁ። እህት ነሽ፣ ታላቅ እህት ነሽ። እናቱም የተፈጠረውን ነገር አይታለች፣ ሚዲያ ላይም አይተዋል። ያው ፋሚሊዎች ሁሉንም ነገር ያውቁታል ብዬ አስባለሁ። ይሄ ነው ብዬ ማስረዳት አልችልም። ማለት ይህንን ነገር ያደርገዋል ብዬ እኔ በፍጹም ነው ያልጠበቅኩት ማለት ነው። እኔ እና እሱ አውቃለሁ እንደዛ አመት የቆየን ፍቅረኛ ማቾች ነን። ግን ያ እንዳለ ሆኖ ቢያንስ እንኳን የሆነ ነገር ለማድረግ ስትይ ታላቅ ወንድም ጓደኛ የምትይው ነገር አለ አይደለ? ሳምቲንግ ታማክራለሽ ወይ የሆነ ነገር እስቲ አድቫይስ ስጡኝ የሆነ ነገር ታያለሽ አይደለ? ግን ያንን ነገር እሱ እኔ ያደረገውም አይመስለኝም። ነገር እኔ እንደዛ ማድረጉ ለኔ በጣም በእውነት በጣም ነው እንጃ ያስደበረኝ። ብቻ እኔ እንደዛ አልጠበቅኩም ነበር። እንደዛ ያደርጋልን ብዬ አላሰብኩምም አልጠበቅኩምም ነበር። ኢቭን ራሱ ከኋላ ምን አይነት ሪስክ አለው ለሱ የሚለውን ነገር አላሰብም ጭራሽ። በቃ ከብዙ ነገሮች ጋር ማርያምን ከእናቴ ጋር ኢቭን ከወንድሜ ጋር በጣም በቃ እኔ እንጃ እኔ ምን ልልሽ እንደምችል አላውቅም። በጣም ብዙ ነገር ነው እንትን ያደርብኝ። እኔ የምር ማለት እኔ ይሄ አሁን እዚህ ደረጃ ለመድረስ ራሱ እናንተ እኔ ገና ናችሁ ብዬ ነው አስበው። ማለት በጣም ነው ማለት ሳይ እኔ ራሱ በጣም ነው የተናደድኩት። ምክንያቱም ገና ነው ምንም ለዚህ የሚያደርስ የሚያስቸኩልም ነገር የለም። እናንተ ልጆች ናችሁ፣ ገና ብዙ ነገር ይጠበቅባችኋል ብዬ ነው የማስበው። ግን በዚህ ፍጥነት እኔ አሁን እሱን እንደዚህ አታርግ የምልበትም ሰዓት አይደለም። እሱ አሁን ያለበት ስቴጅ የሚሰማኝ ሰዓት አይደለም እና ይሁን በሚለው ተቀበልን እና እኔ የምር በጣም ነው ያናደደኝ እግዚአብሔርን። እና አሁን ላይ ደግሞ የሆነ እያሳየ ያለው ነገር ደስ አይልም ስናየው ምናምን። ያው አሁን እኛ መስራት የምንችለው እሱ ላይ ነው ስለሽ በቃ እሱን ያስደስተው ነገር ላይ መፍታት ላይ ነው እና ከነገሮች ደግሞ እየቆየ እሱ ራሱ ይማራል ብዬ አስባለሁ። ዳጊ ደግሞ ታውቂዋለሽ፣ አንቺም ታውቂዋለሽ፣ እኛ በወንድምነት ስለምናውቀው ከዚህ በላይ እስከዚህም አንቺ ከሱ ጋር እንድትቆይ ያደረገሽ ምክንያት ይኖርሻል ራስሽ ስለምታውቂው ነው እና ይሄን የተፈጠረውን ነገር ሳይሆን በፊት የነበራችሁን ነገር እያሰብሽ እና ብቻ እሱም ከዚህ ሙድ እንዲወጣ ነገሮች እንዲስተካከሉ እናንተ አውሩ። እሱም ደግሞ በዚህ ስሜት የተነሳ ከስራው ርቆ ምናምን እንደዚህ እየተደበረ ከሚኖር ላንቺም ጥሩ አይደለም ምንም ቢሆን እና ያን ነገር እንዲያስተካክል አንቺም የሆነ በዚህ ነገር ከጎኑ ብትሆኑ ብለን አስበን ነው እና እሱም እየመጣ ነው። አሁን ሲመጣ
እንድታወሩ በሚለው ነው ያለው ነገር በቃ ተፈቶ የሆነ እሱም በቃ ወደ ሙሉ ይመለስ ከዛ በኋላ ያለው ነገር ለማስተካከል እንሞክራለን እኔ እንጃ የምር እኔ ምን ብዬ ላንቺ ካንቺ ማውራት እንዳለብኝ አላቅም የምር ሼም ይዘኛል የእውነት እኔ እንጃ ምን ብዬ ማስረዳት እንዳለብኝ ሁላ አላቅምና ለማንኛውም ግን አሁን ላይ ሲመጣ በቃ ያለው ነገር ፍቱና በቃ ጀስት እንደ ጓደኛ ተግባቡ እና እሱም ቢያንስ የሆነ ካለበት ነገር ልጅ ነው አንቺም ልጅ ነሽ አላቅም ከዚህ ስሜት መውጣት አለበት ብዬ ነው ማስበው እኔ እኮ ጨነቀኝ ነው እኔ እንዴት መሰለህ ኩቻ ያው ዲሽጊት ለማስበው ልጅ ነው በርግጥ ልጅ ሊሆን ይችላል የሆነ አላቅም ፈጣናቱ አልልም እሱ ፈጣቃለች እሱ ፈጠና አይደል ፈጠና በጣም ገና ኩርኩም ይጠብቀዋል ታይማል ነበር ገና ኩርኩም አለበት እሺ ብቻ እስቲ ለማንኛውም እሱንም ጠርተናል እየመጣ ስለሆነ ያለውን ነገር አንቺም ደግሞ ተረጋጊና ያው ቢያንስ ተረጋግሽ ለማስተካከል ነገሮች ተፈተው በቃ ጨርሱት በቃ ሰላሙንና እንደ ድሮአችሁ ጓደኛሞች ሆናችሁ በቃ ደስታችሁን ብታጣጥሙ ይሻላል አሁን በዚህ ሰዓት ይሄ ነገር ተገቢ አይደለም እሱም ቸኩሏል ሲመጣ ያው ብዙዎች እኮ እንደውም ይሄ ነገር እንዲመጣ በጣም ይጠብቃሉና ያንቺ በረከት ሊሆን ይችላል በጊዜ መጣ እና በበጎ ማየትም አንዳንዴ አሪፍ ነው ደርሰዋል ያው እነሱ ብራዘር ወንድሙ ይጀራ ሰላም ነው ሰላም ነው ናቲ ና ነው እኔ እዚህ ጋር ሰላም ነው ሰላም ነው እንኳን ደህና መጣችሁ እንኳን ደህና ቆያችሁ ሰላም ብሎ ፈሷን ሰላም አቡ ሰላም እንዴ ምን ይሆናችሁ ነው አረ ምንም ይሉ ለምንድን ነው አሁን ይሉ ምንድን ነው ያደረጋችሁ አላችሁ አስፈላጊ አይመስለኝም ይሉ ምን ይሆንሽ ነው አሁን ናቲ ሌላ ነገር አይደለም ናቲ ንገራቸዋለሁ ነገር ምንድነው የተፈጠረው ነገር ይሄ ነው ብለን ለማብራራት አይደለም ግን አንተ ያለህበትን ሁኔታ እያየን ስለሆነ ሄሉም ደግሞ አንዳንድ ነገር ቤት በመታየው ነገር አንተ እኔ ጋር ስትመጣ ምናምን የምታስመስለውን ምናምን ነገር ሳይሆን ትክክለኛ ያለህበትን ሲቹዌሽን ምናምን ነገር ሄሉም እየነገረች ስለሆነ በፋሚሊ ደረጃም እነሱ ደስ አላላቸው እና ለዛ ሲባል ላንተ ጋራ ደስታ ሲባል ለናንተ ጓደኝነት ሲባል እኛ ይሄን ነገር የተፈጠረውን ነገር እንድናወራበት ስለፈለግን ነው የጠራናችሁ ሁላችሁንም አቡዬ ደግሞ አንተ ዛሬ ላይ እናንተን አክብረን ነው አሁን እዚህ ጋር የተገኘው የምሬን ነው እሷ ባለችበት በጣም ብዙ ነገር አድርጋ አዋርዳናለች እኛና እናንተን በማክበር ሄሉን ናቲ አንተን በማክበር ምን መሰለ አቡ ይሄ የተፈጠረው ነገር ምናምን ነገር መጀመሪያ አላቅም እንደዚህ አይነት ነገር ሰው ወንድ ልጅ እኔ የሚመስለኝ ማለት ነው እሷን እንደ እህቴ ስለማያት ወንድ ልጅ ሲጀመር እንደዚህ አይነት ነገር ለማድረግ አንተም ቾክለ ሊሆን ይችላል መጀመሪያ ዳሩን ወንድ ልጅ ይነግራል እንደዚህ አይነት ነገር ቢፈጠር ምን አይነት ስሜት ይኖር እንደዚህ አይነት ነገር አርጋ ይሁን አላረጋ አላቅም እና አንተ አሁን የሷን ሁኔታ ሳታቅ ነው ቀጥታ የገባው እንዲህ አይነት ነገር እኔንም ገጥሞኝ ያውቃል በርግጥ ተመችቶኛል አሁን ላይ ደስተኛ ነኝ ስለ እንደዚህ ብያ አላወራ አይ አሁን ሲጀመር ከሙድ እኮ ከንግግር ራሱ ይታወቃል አይደል አይ እኔ በጣም ደህና ነኝ ተመችቶኛል እንደዚህ ነው የሚሻለው ምክንያቱም እኔ እዛ ጋር እሷ እንድትደሰት እኔም እንድደሰት እዛ ቦታ ላይ ህዝብ በተሰበሰበበት ቦታ እንደዛ ያደረኩት ጀስት የተሰማኝን ስሜት ልግለጽ በሚለው ነውና ያን ነገር በክፋት ነው የተረዳቸው
እና እዚህ ጋር እኔ ምንም ነገር ስለሷ ማውራት አልፈልግም። በጣም ደስተኛ ነኝ። እሷም ነው ደስተኛ ናት። አሁን እናንተ ማለት ነው ነገሮችን አብርዳችሁ በቃ ወደ ሰላም መልሱና አለቀ በቃ። አቡዬ አንተም በቃ ተው ኩቻ አንተም ኩቻ አሁን አንተ በምታስበው መንገድ እሷ አንተን ለማዋረድ አይደለም ያን መንገድ የምትሄደው። አንተ እሷ እንድትሆንላት የምትፈልገው አይነት ሰው አለ። ሰው የሚናደደው በራሱ ሰው ነው። እሷ ደግሞ አንተን የምትጠብቀው አላ እናትህንም ሳታስቀይም ቤተሰቦችን ኮርቶ እሷም ደግሞ ደስ ብሎ ቤተሰቦቿም አውቆ ይሄን ነገር እንደዚህ አይነት ደረጃ ላይ ብትደርሱ ደስ ስለሚላል ነው ከሁኔታው። እኔ እኮ ጀስት እኮ እዛ ቦታ ላይ ናቲ እንጋባ እንደዚህ አይነት ነገር እኮ አላስብም። ልጅም ነኝ። በጣም ትልቅ ቦታ የሚሰጠው ነገር ነው። ይሄን እኮ እሷ አክብረናት ነገሩ ጀመር ሰው ስላከበረ ነው። ስተተም ከሆነ እኮ ይቅርታ ልንጠይቅሽ ቤትሽ ድረስ መተናል አይደል? እኛ አንቺ ግን በወንድምሽ እኮ አስደብድብሽናል አይደል? እኔ ወንድሜ ዛጋ እንደዛ እንደመጣ ማቀው ነገር የለም። ግን ይቅርታ መተናል። አንቺ ላይ ይቅርታ እኮ ልብሽ ክፍት አልነበረም። እኔንም እኮ አይተውና እኔ አንድ ነገር ናቲ የምነግርህ ያው ሄሉ ላንቺ የምነግርሽ በዚህ ውስጥ እንድትገባ አልፈልግም። እኔ ሄሉ ቆይ ሄሉ እኔ ስም ታላቅ እኮ ነሽ ሄሉ። እኔ ደስተኛ ነኝ የራሴን ህይወት ቆይ ናቲ እኔ የራሴን ህይወት ጀምሬያለሁ። ከዚህም በኋላ እሷ ኖረች አልኖረች የኔ ህይወት ይቀጥላል እና ከዚህም በኋላ አታስፈልገኝም። ሲጀመር እንደዚህ አይደለም። እንደዚህ መጀመሪያም የነበረ ነገር ነበር። ከዛ እኔ ደግሞ በመሃል ቤት ነበርኩኝ ማለት ነው አይደል? እንደዛ አላልኩም። በቃ የራሴን ህይወት አሁን ላይ የራስሽን ህይወት መጀመር ትችያለሽ። አሁን ነው እያበላሽ ያለው። ይቅርታ አላደርግልህም ስትይ ነበር። አሁን ምን የተለየ ነገር ኖሮ ነው አይደለም? መጀመሪያ አዳምጠኝ። እኔ አሁን እኔ እንጃ ማለት እኔ መሀል ቤት ነበርኩኝ ማለት ነው። እንደዛ ከሆነ የራስህ ላይፍ ከጀመርክ ኦኬ ያን ሁላ እወድሻለሁ አፈቅርሻለሁ ምናምን ስትል የነበረው ስታስመስል ነበር ማለት ነው አይደል? ሶኔ ነኝ ማስመሰሉማ አንቺ ነሽ እኮ የተቀመጠው። ኖ አይደለም። አሁንም ቢሆን እኮ ማስመሰል ነው። አሁን ላይ በቃ ምንም ነገር እኔ ምነግርሽ ከዚህም በኋላ የራሴን ህይወት ጀምሬ እኛን የጠራናችሁ ቆይ ተረጋጋ። አሁን እዚህ ገባኝ። አረ ኩቻ ቆይ አሁን እኔ እኮ ያልገባኝ ነገር ማለት ነው ማውራታችሁ አሪፍ እኮ ነው። እንደዚህ አውርታችሁ የምትግባቡት ነገር ካለ ደስ ይላል። ግን መጀመሪያ በዚህ አይነት ሁኔታ በሰላም መንፈስ ነው ማውራት ያለባችሁ። ሰላም ነን እኔ እና እሷ ይኸው ምን ይሆነ ነው ልጅ የራሳችንን ህይወት እኔ ናቲ የራሴን ህይወት ጀምሬያለሁ። ተቀለልኩ አይደለም ይሄ ጀመራችሁ ለኔ ስሜት ተጨንቃችሁ ነበር ወይ ያኔ እኮ አይደለ ጥፋታችን መጀመሪያ ያንን ነገር አቡዬ ተው ስለሱ አታውራ። በቃ እሺ ህፃን ልጅ ነኝ አይደለ? በቃ ህፃን ልጅ ነኝ። አሁን ያንተ ጥፋት ነው የሚታየኝ እኔ እውነት ለማውራት ማርያም በዚህ ቅጽበት አሁን ሌላ ነገር ጀምሬያለሁ ምናምን አያስፈልግም። እሱ እኮ ልክ ነው። መጀመሪያም ማስመሰል ነበር ያስከው ማለት ነው አይደለ? መጀመሪያም አላፈቀርከኝም ነበር። በቃ አሁን ነግሬሻለሁ። ኖ መጀመሪያም አትከራከር ተው። በቃ አንተ አሁን ጓደኛው ስለሆንክ እየወገንክለት ምናምን እንደሆነ እሺ ስላዋረድሽኝ ነው በወንድሜ ስላስደብደብሽኝ ነው። እዚህ ጋር ላንቺ ካንቺ ጎን ሆኜ እሱን ይቅርታ እንዲጠይቅሽ ያደረኩት እኔ ነኝ፣ ያሳመንኩት እኔ ነኝ። ገብቶሻል? አንቺ ግን ይሄ እንደማይገባሽ አሁን እናንተ እኛ ፊት ለዚህ እንድትጣሉ አይደለም እኮ እኛ እዚህ ጋር የመጣ ነው አይደል እንዴ? ምንም አሁን ናቲ ሰላም እንዲወርድ ነው አይደል? በቃ ምንም ቢሆን አንተ አንዴም ጀምራለ ለማስታረቅ መንገድ ጀምራ ከሆነ ነው እንከሷ ጋር አትጣላ። እሷ እህት ነች። አንተ በእነሱ ማል መግባት የለብህም። ለማግባባት ነው በጣም ወግነህ ነው እንትን እያልክ ያለው። ወንድምሽ እኮ አንቺ በኩል በቃ አይተው አቡዬ ይቅርታ በላት ምናምን ከዚህ በኋላ የሚለወጥ ነገር የለም። አንተ ያማልን ያለው ነገር ሰላም አውርዱና በቃኛ ምን ሄደ ሰላም አይደለም። እኔ ጋር ሰላም አይደለሽ አቡዬ በቃ ሰላም አይደለሽ እንዳልሆነ ታውቃለህ። ሰላም መሆን እንችላለን፣ ሰላም መሆን እንችላለን፣ ግን ምንም ነገር አይለወጥም። የራሴን ህይወት ጀምሬያለሁ ናቲ። የራሴን ነገር ስትል የነበረው ማስመሰል ነበር ያስፈልጋል። አትወዳትም ወይ አይደል? ብትጁማ አይደለም እሱ ይንገር ነው ካልወደዳት ምናምን ነገር በስሜት ምንም ነገር መናገር አልፈልግም። በቃ የራሷን ህይወት መጀመር አለባት። እንደዛ ከሆነ አሁን መጀመር አለባት የራሷን ህይወት። ማን እሷ? አንተም የራስህን ላይፍ ጀምረሃል አይደል? ጀምሬያለሁ። ያዝልኝ ወድሻለሁ እንደዚህ ነው ፕላን አድርገህ ምናምን ውሸት ነበር አይደል? አንተ ኩቻ ቆይ እኔ ያልገባኝ ጉድ ትክክል ነው። በደምብ ትክክል ነው። በደምብ አይ ኖ አንተ ተው አቡዬ እኔ ከሁሉም ነገር ጀርባ ስለነበርኩ ነው። ከሷም ከሱም አይ እንትን ይበሉ እሱም ጋር እንደምታየው ነው። ሰላም ወረድ ይችላል ናቲ። ሰላም አይደለም እሱ አይደል? በቃ ታዲያ ለሱ ሰላም አንተ እልህ ውስጥ አስገብተህ ልጁን ሌላ ነገር ውስጥ ከምታ ነው አይደለም። ቢሆንም እኮ አሁን ይሄን ልጅ ሰላም ማድረግ የምትችለው ይሄን ነገር ስትፈታ ነው። ቁልፉ እዚህ ነው ያለው። አሁን አንተ በሌላ ነገር በወጣትነት ማስደሰት አትችልም። ፍላጎቴ ይሄ ነው። በቃ እኔ ከሷ ጋር መሆን አልፈልግም። ደስተኛ እኔ አሁን ላይ ደስተኛ ነኝ። የራሴን ህይወት ጀምሬያለሁ።
የምትንከባከበኝ አይነት ሴት አልጠበኩም ካንተ መጀመሪያም ነበረቻች ሴት ሶ እኔን ከኔ ጋር ዊዝ ቤኔፊት ነበር ያለው ማለት ነው አይደል በቃ አይደል እንደዛ ማሰብ ትችላለሽ እንደዛ ማሰብ ትችላለሽ ሳይሆን እኮ ለምን እንደዛ ማሰብ ትችላለሽ የቋጭሽ ነገር እኮ ነው ምንድነው እዚህ ጋር ቆይ አንቺ አይደለሽ እኔ እናንተን መቀጠል አንችልም አብረን ያልሽ እኔ ሄሉን አክብሬ ነው የመጣው እኮ ታዲያ ሌላ ነገር እዚህ ጋር ናቲ በዚህ ውስጥ እንድትገቡ አልፈልግም እኔ ሄሉ አንቺ በተለይ ጨርሱት በእናትህ ያለውን ነገር ጨርሰው ነው ኩቻ በእናትህ እዚህ ውስጥ እንድትገቢ አልፈልግም ናቲ አንተንም ደግሞ አከብራለሁ አንተንም አከብራለሁ ቢያንስ ከሱ ትንሽ ተለቅ ስለምን እኔን ከቻልክ ትንሽ አዳምጠኝ የምሬን ነው የምልህ አሁን ያ ነገር ስህተት ሊሆን ይችላል እሷን አክብሮ ተንበርክኮ እናቱ ፊት ለሷ ቀለበት ያለ እድሜያቸው ምናምን እሺ አሁን እኔ ስለተፈጠረው ነገር እኮ አይደለም የማንም ጥፋት ይሁን እናንተ ራሳችሁ ትፈቱታላችሁ እኛ እዚህ ጋር እያለን ያለነው ይሄ ልጅ ጥሩ ስሜት ላይ አይደለም ኧረ በጣም ናቲ ሳታውቅ አይደለም እኮ ይሄን ነገር ደግሞ መፍታት የሚችሉት እሷና እሱ በሰላማዊ መንገድ ሲያወሩ ነው እና አሁን ይሄ ከቤተሰቦቿ ጋር በተፈጠረው ነገር እዛ ጋርም በተፈጠረው ነገር ማዘርም ባል ብቻ ሰው ፊት ለፊት እንደዚህ ምናምን ነገር መሆኑ ያን ነገር ምናምን እናንተን ስሜት ውስጥ አስገብቷችሁ ሊሆን ይችላል ግን ዞሮ ዞሮ አሁንም ይሄ ልጅ ሰላም የሚሆነው ከሷ ጋር ባለው ነገር ነው አሁን እንዳየነው ከሆነ በጣም ደስተኛ አይደለም ወደ ስራው እንዲመለስ ሰላም እንዲሆን ከሷ ጋር ያለውን ነገር ማስተካከል ነው እንጂ እሱም ደግሞ አሁን ሌላ ሴት ጋር ሄዶ ምናምን ደስተኛ ነኝ ሌላ ይወድ ጀምር ነው አይደለ በቃ እሺ አመሰግናለሁ ምንድነው እናንተን አክብሬ ነው የመጣው ቆይ አይደለም እኔ ማሰሙ ለምን ነገሮች ፈታና አንተ እኔ እግዚአብሔርን የተፈጠረውን ነገር ሁላ ሳይ በጣም ነው የተናደድኩት ምክንያቱም ይሄ ነው የምታስብበት ሰዓት አይደለም ባይዘው ይሄ የምታስብበት ሰዓት አይደለም ለምኜ ነው ያግባባው ባደረከው ነገር አውቃለሁ ግን ያ ነገር ብዙ ሰው አልገባውም ያ ነገር በሌላ ነገር ነው ሰው ይገመተው ግን በሌላ ነገር አይደለም እያደረክ ያለው ሌላ ሁለተኛ ጥፋት እያጠፋህ እኮ ነው ያለው አንተ ሌላ የመጀመሪያው ጥፋት እሺ ሆነ እንበል አይደለ ግን እስካሁን ድረስ ከኔ ምንድነው የምፈልጊው አንቺ በቃ አንተ ያማል ደስተኛ ነኝ አንቺ ደስተኛ ነሽ ሄድ ቅር አይላችሁም አይደለ ለምን ትሄጃለሽ ያለው ነገር ሰላም በቃ ይቅርታ ጠይቋት ይቅርታ ጠይቋት ሰላም ነን እኔና እሷ ሰላም አውርዱ ሰላም ነን እሷ እኮ የራሷን ህይወት አውጥ ጀመረች እሷ ልክ ናት እኮ እንደ ሴት ልጅ ምን ያርግሽ ይከታ እኮ ልክ ነው አሁን መሽ ከተጠቀመ ሌላ ሴት ጋር እንድቀጥል ነው ንገሪኝ ቆይ ከሷ ጋር እንድቀጥል ነው ወንድሟ ልክ ነው እኮ በእሷ ወገን ነው መሆን ያለበት አንተም አሁን በእሱ ወገን አይደለም ወንድሙ ጎንና እሱም ደግሞ ልክ እኮ ነው ወህቱ ጎን ነው መሆን ያለበት እና ታዲያ ምን ማድረግ ነበረበት አሁን ሰላም አውርዱና ይሄ የድሮ ጓደኝነታችሁን ቀጥሉ ይሄ አረ ሌላ ላይ ጀምር ያለው ያስመሰለ ነበር እስካሁን ድረስ ስለዚህ ከዚህ በኋላ እኔ ከሱ ጋር ምንም በመቀጠለው መጀመሪያው አይነት ቤት አይኖርም እሺ ላንቺም ያዝልግልሽ እኔ ናቲ ደስተኛ ነኝ ከሷ በላይ የምትንከባከበኝ ሴት አንተ ደስተኛ ብትሆን ኖሮ እኛም እዚህ ባልተገኘን ነበር አይ ደስተኛ ነኝ ናቲ አልገባችሁም ደስተኛ እንደሆንኩ ይታወቃል ደስተኛ አመሰግናለሁ ለሁሉም ነገር እሺ እሺ አመሰግናለሁ ወይኔ ነው የመጣሁት ቤት ቅር አይልሽም ማለት ነው አንቺ ምንድነው ቆይ ኩቻ ምንድነው አውቃለሁ እሺ ያዝልቅልሽ እናንተንም ስላስቸገርኳችሁ በጣም አንቺ ምን አደረግሽ እኛ ነን እኮ አንቺን እንትን ያለው የእውነት እነዚህ ልጆች ገና ማውራት አለባቸው ብዙ ማውራት የሚጠበቅባቸው ነገር አለ አሁን ሄሉ ምንም ማስቆም እንትን አታድርጊ ነገሩ መሆን ያለበት በቃ ሄሉ እዚህ ነገር ላይ እንድትገቢ አልፈልግም እንደዚህ ነው በቃ እኔና እሷ ከዚህም በኋላ አንተዋወቅም ሰላም ነን ሄሉ እሺ ሰላም ነን በሉ ለማንኛውም አመሰግናለሁ ወይኔ ቆይ እሺ ተረጋጊ ምንድነው አንተ ቆይ ችግር ሲጀመር አንተ በዚህ ሰዓት እንደዚህ አይነት ነገር ለምን አሰብክ ምንድነው ቆይ እናንተ አላማችሁ ምንድነው አይደብራችሁም ቆይ እናንተ አንቺ ደግሞ ተረጋጊ ሲጀመር ቁጭ በዚህ ሰዓት አንተ እንደዚህ አይነት ነገር ሲያስብ ለምን ዝም ትለዋለህ እኔ ከኔ በፊትም የጀመረው ነገር ነው ግን አይደለም ለዚህ ደረጃ አንተ ገና እኮ ነው አንተ ገና ነህ እኮ እንዴት አንተ ሄሉ እንደዛ ሰው የተረዳው ፕሮሚስ ማለት በሌላ ነገር አይደለም ሄሉ ጀስት ያ እዛ ቦታ ላይ አበባ ነበር የሰጠው ከዛ አንተ አረከኩ እንጂ በሌላ ነገር ሰው ያሰበው ጋብቻ እንደዚህ አይነት ነገር አይደለም ሄሉ ኩቻ ቢሆንስ ገና እኮ አሁን ይሄ የሚወጣ ነገር አይደለም እኮ አንተ እኮ እኔ ምንም በቃ ከዚህ በኋላ እኔ ምንም ማለት አልችልም ናት እኔ በጣም ነው የተናደድኩት በቃ እኛ አቅማችንን አድርገናል ልጅቷ እንትን ባለመንገድ እሱን ራሱ አላከበራችሁ በዚህ ነገር እንድትገቢ አልፈልግም እኔና እሷ ተያይተናል አላቃትም አታቀኝም በቃ ሄሉ ናቲ ግን አንተን ጭንቀት አይቶ ሲጀመር ክብር አይወድላችሁም እናንተ ክብረ ቢሱላ ጠብቀኝ ደግሞ አንተ እኔን አይደለም እሺ እሱን አታከብርም ቢያንስ በጣም ይከፋ እንግዲህ
እኛ ኬት እንደመጣን እውነት ለዚህ ብለን ነው አይደል? እሷም ደግሞ ከሰፈር ርቄ መሄድ አልችልም ስትል እዚህ ሰፈሯን አጠያይቀን ምናምን ነገር መተን ምናምን እና አይ መሆን ያለበት ነገር ነው እና ይባቻል። እኛም ልጆች ነን ግን በቃ እንሂድ። ምንም መጣ አይደለም። በጣም ይቅርታ ግን ብቻ ቤተሰብ እንግዲህ ለማግባባት በራሳችን ሞክረናል፣ ግን አልተሳካም። እኛም ልጆች ስለሆንን ወይ እኛን አላከበሩንም ይሆናል። ከኛ የሚበላልጡ ወይ መተው አይ በእነሱ መግባት ማስፈልግ ብቻ እነሱ ሰላም እንትን የሚል ከሆነ አናውቅም። ከጀርባ እንግዲህ ሁለቱንም በተለይ እሱን አግኝተን እናናግረዋለን። ስሜታዊ ባልሆነ ነገር ለማናገር እንሞክራለን። እና ቤተሰብ እንዳሰብነው አልሆነም፣ ደብሮናል ማለት ነው።